ቤተሰቦቹ ሙተውብኛል። ገሎ ጨርሷቸዋል። ሲጀመር ቤተሰቦቹ የሱ ቤተሰቦች ሞቶች እሱ ገሎ ጨርሷል ማለት ገሎ ስልሽ እንዳለ እየሞቱ ነው ሞተዋል ምናምን እያለኝ ስለነበረ ማቀው ነገር የለኝም። ቤተሰቦችና ቤተሰቦቿ አይተዋወቁ ምንም አይነት ዘመዱን አታውቂም? ማሬ ሙተውብኛል አለኝ ሁሉም። ትንሽ ለማመን ይከብዳል። እንዴት አንቺ አምነሽ ተቀበልሽ? ትንሽ ለማመን የሆነ ፕራንክ ድራማም የሚመስል ነገር አለ ነው እኮ። እኔ እኮ እዚህ በፊት ነው ወጥቻለሁ እኮ ሚዲያ ላይ አንቺ ስላላየሽ ወይም እንደዛ ስለሆነ ወይ ስላልደረሰሽ ነው እንጂ ብዙ ነገሮች ተፈጥረው እኮ ሚዲያ ላይ ነበርኩኝ ለአንድ ወር ያህልኝ። የሚዲያ መንጋ ስላመነ ሀቢባ አታምንም። እኔ በጣም ስማርት ነኝ። ዝም ብዬ እንደ ከብት የተሰጠኝን የምቀበል ሰው አይደለሁም። ለምሳሌ አሳማኝ አይደለም ባሌ ቤተሰቦቼ ሙሉ አንድ ዘር የለኝም አንድ ዘመድ የለኝም ሲለኝ ዝም ብዬ አምኜ እንደ ከብት እየተነዳው አብሬ አልቀጥልም ማለት የሆነ ዘመዱ ማወቅ አለብኝ። እንዴት ምንም አይነት ሰው የለውም ኢትዮጵያ ውስጥ ወይ እንድናገኘው እንድንጠይቀው አልፈለግሽም? ምናልባት እኮ ባልሽ ይሆናል እኮ ከፍሎት ሊሆን ይችላል። ከሱ መስማት እኮ አለብን አይደል እኮ ከፍሎ ሊሆን ይችላል። ግን ይኸውልሽ እኔ ያለኝ በቤተሰቦችን ስዊዘርላንድ በማደጎ እንዳደገና ስዊዘርላንድ ቤተሰቦቹ እንዳማያውቃቸው ልጅ እንዳለ ቤተሰቦቹ ተገለውበት ምናምን እዛ ስዊዘርላንድ ማደጊያ ቤት እንዳደገና ነጮች እንዳሳደጉት ነው ለእኔ ነገረኝ። ከዛ ደግሞ ያው እያለቀሰ ነበረ ቤተሰቦችን አላውቃቸው እንደዚህ አይነት ነገር ነው። እኔ ማንኛቸውም ማደጎ ቤት ስላደገ አያውቅም ቤተሰቦችና ማደጎ ቤት እንደዛ ነው። ከዛ ያገሬ ያለኝ የማክሰኝት ምናምን ዱባይ መጥቶ ቀለበት አስሮልኛል ብለሽ ነበር ሲያስርልሽ ሂደቱ ስታከናው ስለዚህ አይደለም አንተ ስለዚህ ትክክለኛ አይደለም። አይ ቤተሰብ ለቤተሰብ አልተዋወቃችሁም ወይ ለማለት ፈልጎ ነው። እኛ እሱን የምናገኝበት መንገድ ምናልባት ሰጥቶትስ ገባሽ ከፍሎትስ ቢሆን እሱ መጥቶ መክፈልና ለመክፈሉ ከፍያለሁ ካለ ደረሰኝ እንዲያሳየን ማለት ነው። ዝም ብለን እኮ ሰው ማመን አንችልም አይደል? እኔ በተለይ አሁን ሰው ምንም ነገር የሚነግረኝን ነገር በማስረጃ ካላስደገፈልኝ ጠርጣራ ነኝ፣ አላምንም። አሁን አንቺ ለባልሽ ብሩን እየነገርኩ ሰጠው ነበር አልሽ። ትሰጪው እንደነበር ትራንስፈር የምታረጊበት ወይ የሆነ ነገር ወደ እሱ ከእሱ አካውንት ወደ አንቺ የምታስገቢበት ማስረጃ ካላሳየሽኝ አንቺም ላትሰጪው ትችላለሽ። ብሩ አንቺ ጋርም ሊሆን ይችላል ወይ ደግሞ እውነትም አንቺ ሰተሽው ደግሞ እሱ ደግሞ ከፍሎትም ደግሞ እሱ ዛሬ ባልሽ መጥፋቱን አይቶ ይሄን አጋጣሚ ሊጠቀም ሊሆን ይችላል የመጣው። ስለዚህ ማንንምና ምንም ማምነው በደረሰኝ በመረጃና በማስረጃ ብቻ ነው። አንድ ሰው በአፉ ብቻ ስላለኝ ወይ ደግሞ ሚዲያ ላይ ወጥቶ ስላለቀሰ ብቻ ታሪኩ እውነት ነው ብዬ አላምንም። ችግር አለብኝ እኔ። በትክክል የሰው የጤናማ ሰዎች አስተሳሰብም ይሄ ነው። ዝም ብሎ ስላወራልኝ አስተዛዝኖ ስላወራልኝ ሚዲያ ላይ ወጥቼ ህዝብ ከጎኔ ቆመ ስላለኝ ዓለም ከጎኑ ቢቆም እኔ ማስረጃ ካላየው ከመንጋጋ ዝም ብዬ ሆ ብዬ አልነሳም። ማስረጃ ማየት ፈልጋለሁ። ገባሽ? ስለዚህ አንቺስ እንዴት አመንሽው? ህይወትን የሚያህል ትልቅ ነገር አንድ ሰው ምንም የለኝም ከእንደው እንደ ቅጠል ከዛፍ ላይ ነው የወረድኩት ምንም አይነት ቤተሰብ የለኝም ምንም የለኝም ሲልሽ እንዴት ሳመንሽው? እንዴት ይሄ ነገር እኛ ላይ ህዝቡ ላይ ፕራንክስ ቢሆን ነገ ከነገ ወዲያ ደግሞ ታርቃችሁ እሱ ጋር ሄደሽ ደግሞ የውሸት ጥላችሁ የውሸት የነበረ ፕራንክስ ብዙ ባለትዳሮች እየወጡ ሚዲያ ላይ ባልና ሚስት ፕራንክ እንደሚያደርጉን ፕራንክ ቢሆንስ እየተደረግን ያለ ነው እኛ በምናቃለን። በዚህ መሀል ይሄ ሰውዬ ነው አይደለ ገንዘቡ እውነት ካልተከፈለው የሱ ላለመከፈሉ ከባለቤትሽ መስማት አለብን። እሱ ካልተከፈለው አሁን ተጎጂ በመሀል እሱ ነው። እናንተ ባልና ሚስት ናችሁ፣ ነገ ትታረቃላችሁ፣ ነገ እሱ ሀገር ይወስድሻል፣ እዛ አብራችሁ ትኖራላችሁ፣ ትወልዳላችሁ፣ ትከብዳላችሁ። ጀለሴ ግን ላቡን ተበላ። ለምን አምኖ ዝም ብሎ እየላከ ስለነበረ እቃውን። ስለዚህ ይሄ ሁሉ ተጎጂ እሱ ነው የሚሆነው። እኛ ደግሞ ማስረጃ ባላየንበት ነገር ምንም ነገር አዎ ትክክል ነው ከሌ ነው ትክክል ብለን ከማንም ጋር መቆም አንችልም። አሁን ለዚህ ነገር መፍትሄ የሚሆነው ባለቤትሽ የቀድሞ ባልሽ ኤክስሽ መጥቶ ሊነግረን ይገባል። ከፍሎታል ወይስ አልከፈለውም? ከፍያለሁ የሚል ከሆነ ደረሰኙን ያሳየን። ካለበለዚያ ግን ይህ ምስኪን ድሃ ኢትዮጵያ ውስጥ የሚኖር አትሊስት እኛ ከሀገር ውጭ ነው የምንኖረው፣ የተሻለ ሀገር ነው የምንኖረው። አንቺ ዱባይ ነው የምትኖሩ፣ የተሻለ ሀገር ነው። እሱ ኢትዮጵያ ውስጥ እየኖረ የልጆች አባት ሆኖ ልጆች አሳዳጊ ሆኖ ያልፍልኛል አተርፋለሁ ብሎ እየሰራ ለእናንተ እየላከ 300 ምናምን ሺህ ብር በኢትዮጵያ ኑሮ ቀላል አይደለም ይሄ ገንዘብ።
ስለዚህ እሱን የምናገኝበትን መንገድ እርጅን። እኔ ምንም ማውቅበት ስዊዘርላንድ ነው ተብሏን ባለፈውና እንይዘዋለን ብላ ምን ተብሎ ነበር፣ ግን እስካሁን ድረስ ምንም አይነት እኔም ስለምፈልገው ግን አልተያዘም። ምስትና ልጅ ምናምን እኮ አይደለም፣ ስልክ ቁጥር፣ ሶሻል ሚዲያ፣ የእሱ ኮንታክት አጠፋፍቶናል። እህቶች እንትን ፎቶ ምናምን አይደል? ፎቶ እንደማንኛውም ሰው የሚፈለግ ካለበት ይፈለጋል። ፎቶ አለ፣ የልጁ ፎቶ፣ የሚስቱ ፎቶ አለ ስላለ እነሱ ወጥተው መፈለግ ካለበት እኔ መቼም በዚህ ሚዲያ ላይ አላገኘውም። ስለዚህ የሚስቱ ፎቶ፣ የልጁ ፎቶ ስላለ በፎቶ እንደዛ ሆኖ ነው የተገኘው። እኔ ሳገው እንደዛ ሆኖ ስለተገኘ አዎ ልጅ አለው ሚስት አለው ሚዲያ ላይ ወጥቷል። አንቺ ስላላየሽ ነው ሚዲያ ላይ ወጥቷል። 24 ሰዓት በራሴ ቤት ላይ ተጥጄ ቤት በኩል የሰው ላይቭ ላይ ቤት በኩል ስክሪን ፈልጌ ነው። ኢቭን እንኳን እንደዚህ ብዙ ነገሮች ነበሩ ያልኩሽ ነበር ሚዲያ ላይ። ስለዚህ ብዙ ሰው ለማፈላለግ እነ ሳሬም ብዙ በቃ እነ ሙኒት ብዙ ባሉበት ነገር ሆኗል። ስለዚህ የልጁ ፎቶ፣ የሚስቱ ፎቶ፣ የራሱ ፎቶ አለ። ማንኛውም ሰው እንደሚፈልገው ሚዲያ ላይ እየተፈለገ ነው። ብዙ ልጆች የተበሉ ስላሉ ማለት ሐዋሪው ወጥቶ ያለው ስዊዘርላንድ ነው አለ የተባለ። እኔም አለ የተባለ ልጁ አለ እሱ የሆነ ልጅ አለ ብሏል። ፎቶ የሚስቱን እና የሱን ፎቶ ከላክሽልኝ የሚያውቃቸው ሰዎች እዛ ሀገር እነሱን የሚያውቁ ሰዎች አፈላልጌ በሰው አድሬሳቸውን አገኛለሁ እኮ አለ ፎቶ፣ የልጁ ፎቶ፣ የራሱ ፎቶ ምናምን ስላለ የልጅ አልፈልግም። የሱ አብሮ ሚዲያ ላይ ስለተለቀቀ ችግር የለም እኮ። እኔ ስብና አይፈቅደውም የልጅ ፎቶ አለጥፍም። የሚስቱንና የሱን ፎቶ ለጥፌ ግን ስዊዘርላንድ የሚኖሩ ሀበሾች ብዙ ፎሎወርሶች አሉኝ። ስዊዘርላንድ የሚኖሩ ያገኙልኛል። ግን ስዊዘርላንድ ስንፈልገው ሊቢያ እንዳናገኘው ፈራለሁ። እርግጠኛ እሺ ስዊዘርላንድ ስንፈልገው ሊቢያ እናገኘዋለን። እስቲ ቆይ